እሺ ዛሬ ማሳያችሁ አንድ ተማሪ ሙዚቃ ከመጫወት በፊት በመጀመሪያ ማወቅ ያለበትን ቁልፍ ነገሮች አሳያችኋለሁ። መጀመሪያ ሙዚቃ ለመጻፍ የሚያስፈልገን አንድ መሰረታዊ ነገር አለ። እሱ ምንድነው? ስታፍ ማለት በአምስት መስመሮችና በአራት ክፍት ቦታዎች የሚሰራ ቀጥ ያሉ መስመሮች ናቸው። ይሄ ነው ስታፍ። አምስት መስመሮች አሉት። 1 2 3 4 5። አራት ክፍት ቦታዎች አሉት። 1 2 3 4። ስለዚህ ይሄ ነው ስታፍ ማለት። ስታፍ ማለት ሙዚቃ የምንጽፍበት ሰሌዳ ማለት ነው። ስለዚህ ዛሬ ማሳያችሁ እኔ ጂ ክሌፍን ነው ማሳያችሁ። ስታፍ ላይ ደግሞ ጂ ክሌፍን ያሳያችኋለሁ። ጂ ክሌፍ የሙዚቃ ቁልፍ ነው። ይህን ይመስላል። ከዛም በመቀጠል ስሞቻቸውን እንደረድራለን ማለት ነው በቦታቸው ላይ። መጀመሪያ የሙዚቃ ቁልፎች የሙዚቃ ድምጾች ዶ፣ ሬ፣ ሚ፣ ፋ፣ ሶል፣ ላ፣ ሲ፣ ዶ ራሱን ይለማል ማለት ነው። አንድ ኦክታቭ ማለት ነው። ስለዚህ እነዚህ ክፍት ቦታዎችና መስመሮች የራሳቸው ስያሜ እነዚህ መስመሮችና ክፍት ቦታዎች የራሳቸው ስያሜ ያላቸው ማለት ነው። ስለዚህ የመጀመሪያው መስመር ላይ የምናገኘው ይሄኛው ነው። ይሄ ማለት ሚ ማለት ነው። አንዴ በላቲን ልጻፍላችሁ። ዶ፣ ሬ፣ ሚ፣ ፋ፣ ሶል፣ ላ፣ ሲ። እቺ ነገር ሲ ብለን መጥራት እንችላለን። ሲ ወይም ሲ። ስለዚህ ይሄኛው ራሱ ዶ ነው ማለት ነው። ከዛ ይሄኛው የመጀመሪያው መስመር ማን ነው ማለት ነው? ሚ ነው ማለት ነው። ሚ። ከዛ የሚቀጥለው ማን ነው? ፋ። ፋ የትኛው መስመር ላይ ይጻፋል? መስመር ላይ ሳይሆን ክፍት ቦታ ላይ ይጻፋል ማለት ነው። ሚ፣ ፋ። ሶል ሁለተኛው መስመር ላይ ሶል። ላ ደግሞ ሁለተኛው ክፍት ቦታ ላይ ላ። ሲ ሶስተኛው መስመር ላይ። ዶ ሶስተኛው ክፍት ቦታ ላይ። ሬ አራተኛው መስመር ላይ። ሚ አራተኛው ክፍት ቦታ ላይ። ፋ እያለ ይቀጥላል ማለት ነው። ስለዚህ መስመር ላይ ያሉትን ድምጾች እናወጣቸዋለን። መስመር ላይ መጀመሪያ ላይ የምናገኘው ማንን ነው? ሚ፣ ሶል፣ ሲ፣ ሬ፣ ፋ። ሚ፣ ሶል፣ ሲ፣ ሬ፣ ፋ መስመር ላይ ያሉ ድምጾች ናቸው ማለት ነው። ስለዚህ ክፍት ቦታ ላይ ማንን እናገኛለን? ፋ፣ ላ፣ ዶ፣ ሚ። ስለዚህ ስታፍ እንደሚያሳየን አምስት መስመሮች እንዳሉት አምስት ድምጾችን ከላይ አግኝተናል። አራት ክፍት ቦታዎች እንዳሉት ደግሞ አራት ድምጾችን አግኝተናል ማለት ነው። ስለዚህ በዚህ መልኩ ሙዚቃዎች ይጻፋሉ። ሙዚቃዎች የሚጻፉት የተለያዩ የሙዚቃ ኖቶች አሉ። ይሄኛው ሙሉ ኖታ። ከዛ እዚህ ጋር ደግሞ ግማሽ ኖታ፣ እዚህ ጋር ደግሞ ሩብ ኖታ። ስለዚህ እነዚህን ኖታዎች በእነዚህ መስመሮችና ክፍት ቦታዎችን ተጠቅመን ጽፈን የምንፈልገው ሙዚቃ መጻፍ እንችላለን ማለት ነው። ዛሬ ማሳያችሁ ቀለል ያለ ሶንግን መርጥና ሃፒ በርዝዴይን እንሞክራለን። ሃፒ በርዝዴይን እንዴት ነው መጻፍ የምንችለው የሚለውን ደግሞ ስታፍ እንደዚህ አድርገን ስታፉን ካዘጋጀን በኋላ ያው የምንጽፈው ሙዚቃችን ቁልፉ ጂ ክሌፍ ነው ማለት ነው። ስለዚህ ከታች ነው የምጀምረው፣ በጣም ወደ ላይ እንዳይወጣብኝ። ከታች የምጀምረው የሃፒ በርዝዴይ ሶንግ ረዳት መስመሮች የሚባሉ አሉ፣ ወደ ታች ይጻፋሉ ማለት ነው። ስለዚህ እኔ ከታች ዶን እጽፋታለሁ ማለት ነው።
እነዚህ ኖታዎች በቦታቸው ላይ ተቀምጠዋል። ግር እንዳይላችሁ ስማቸውን ከስር ልጻፍላችሁ ማለት ነው። ዶ ዶ ሬ ዶ ፋ ሚ ዶ ዶ ሬ ዶ ሶ ፋ ዶ ዶ ኦክታቭ ዶ ከላይ ያለች ዶ ላ ከዛ ፋ ሚ ሬ ላ ላ ላ ፋ ሶል ፋ ይሆናል ማለት ነው። ስለዚህ ይሄኛውን ሲንክ ሳደርግላችሁ በእንግሊዝኛው ሌተር ዶ ዶ ሬ ዶ ፋ ሚ ዶ ዶ ሬ ዶ ሶል ፋ ዶ ዶ ዶ ላ ፋ ሚ ሬ ላ ላ ላ ፋ ሶል ፋ እያለ ይቀጥላል ማለት ነው። ስማቸውን መጀመሪያ ቀለል ለማድረግ ብዙ አይነት ተመሳሳይ ኪዎች ስላሉ ስማቸውን እዚህ ጋር ልጻፍላቸውና እዚህ ጋር ዶ ሬ ሚ ፋ ሶ ላ ሲ ዶ አንድ ኦክታቭ ላይ ነው ማሳያችሁ። ስለዚህ እዚህ ጋር የጻፍነውን ኖታ እዚህ ጋር ተጫውቼ ያሳያችኋለሁ ማለት ነው። ራሱን እየደጋገመ ነው ሃፒ በርዝዴይ የሚለው ሶንግ የሚቀጥለው ማለት ነው።